አንቺ የማትረቢ ክርስቲ ዝጊ። አሰቃየችኝ አላልሽም? ስቃይ እንዴት እንደሆነ አሳይሻለሁ። ከወንድሜ ጋር ታጣይኝ ነው? ማን እንደሆንኩ አላወቅሽም። ምን አጥፍቼ ነው? ለወንድሜ ምንድን ነው ያልሽው? ኧረ ምንም አላልኩትም። ኧረ እዛ ነው መጥቶ ይጮህብኝ። በሌላ ነገር ይሆናል እንጂ እኔ ምንም አላልኩትም። አትዋሺ፣ ሌላ ጥፋት ነው። ለወንድሜ ግን ነግሬዋለሁ። እና ያደደብ ነው የነገረው? እሱ አንቺ እንዲናገርሽ ፈልጎ አይደለም። እና ታዲያ ከዚህ መሄድ ስለፈለገ ልንሄድ ነው ያለው። ከዛ ምክንያት ሲጠይቀው ነገረው አይደለ? አዎ። እና ለምን አልወጣችሁ? ህብስ መተናል። አረፍ በልስ ተረዶር የት ሄደው ነው ናርስቾች? አይ እንጃ። ዲና አቤት። የት ሄዳችሁ ነው? እዚሁ ነበር። ቤቱን እኮ ጭራስ ባላችሁት። መኝታ ቤት እያጸዳሁ ነበር። እሺ ህብስት የት ነው ያለችው? ውስጥ ናት እሷ። እሺ ይገባለች? አዎ በልተናል። እሺ እና ምን አሰብክ? እኔ እንጃ ለመወሰን ከበደኝ። ያው እንግዲህ እንደነገርኩ በጣም ቀላል ስራ ነው። ስትጀምረው ደግሞ ቀስ በቀስ ትለምደዋለህ። እሱስ አዎ፣ ግን ያው ስራ እንዳላበላሽብህ ፈርቼ ነው። ለእሱ አታስብ፣ ችግር የለውም። እሺ ላስብበት። ዲናንም ላማክራትና እነግርሃለሁ። ይቻላል፣ አስብበትና አሳውቅ። እዮብ፣ ለሁሉም ነገር አመሰግናለሁ። እንዴ ምን አድርጌልህ ነው የምታመሰግነኝ? እንዴ ከዚህ በላይ ይኸውልህ አላዶር፣ ስራውን አብረኸኝ ብትሰራ ጥቅሙ ለአንተ ብቻ አይደለም ለእኔም ጭምር ነው። ቢሆንም ግን አላዶር፣ ከዚህ በኋላ በእኔ እናንተ መካከል ምስጋና የሚባል ነገር የለም። ወንድማማቾች ሆናልሽ። እሺ ለምን ቢመጡስ? ይምጡ። እንዴ ምን ሆነ ነው? እህቴን ማቀፍ አልችልም እንዴ? ቀሉን ተው በቃ፣ ወደ ስራ ልመለስ። አልጨረሽም እንዴ? ትንሽ ይቀረኛል። ተይ በቃ በኋላ ትጨርሻለሽ። ለምን? ነይ የማወራሽ ነገር አለ። ደግሞ ምን ተፈጠረ? አረ ምንም። እና ምንድን ነው የምትነግረኝ? ነይ አልንገርሽ። እዚሁ ንገረኝ። ነይ መጀመሪያ ምንጠቅ። እሺ የምርህ ነው? አዎ። ምን ነው ተገረምሽ? መቼም ልጁ ይዘው ሄደህ አይደለም ማለት ነው? ያማህል እንዴ? አንተ ልጅ ጤነኛ አይደለህም ማለት? እንዴት ነው እዛ የተከበረ ቢሮ ላይ ይሄ ልጅ ይዘህ የምትገባው? ጠዋት ምን ብዬሽ ነበር? አባዬ እንዳይሰማ። ቢሰማስ? ቆይ አንቺ ልጅ ማሰቢያሽ አይሰራም እንዴ? አሁን ደግሞ ምን አደረግኩ? ከዚህ ሰዓት ጀምሮ ስለ እነዚህ ልጆች ምንም እንዳትይ። እሺ ምንም አልልም። ጠዋት ዲናን እንደዛ አስከፋሻት? ይቅርታ ጠይቄያታለሁ። ማ እኮ አንቺ? አዎ። እኔ ይሄንን ላምን አልችልም በጭራሽ። ከፈለክ ሂድና ጠይቃት። ንገረኛ። ምን ነው ቸኮልሽ? አዎ ንገረኝ። ከዮብ ጋር ቢሮ ሄደን ነበር። ቢሮን እንደሄዳችሁት? አዎ። እሺ አብረን እንስራለኝ እኮ። የምርህን ነው? አዎ። እና ምን አልከው? ላስብበት አልኩት። እንዴ ለምን? እኔ እንጃ ለመወሰን ከበደኝ። መስራት አልፈለግም? እፈልጋለሁ እንጂ። እና ግን የሆነ ምቾት የነሳኝ ነገር አለ። በዚህ ሰዓት ምቾት የሚባል ነገር የለም። እና ልስራ? አዎ። እሺ በቃ አሁን ሂድና ንገረው። እሺ ተመስገን። ኖ ኖ ኖ ኖ፣ እችኛዋን ሳትሆን እችኛዋን። እሺ ግባታ። በጣም አሪፍ።
እሺ አንተ ደግሞ እቺን ነው እዚች ጋር አሪፍ። እኔ ምላል አዶር። አቤት። ነገ በጠዋት ሱቅ እንሄዳለን። እሺ እሺ። ግን ለምን? ለአንተና ለዲና የሚሆን አንዳንድ ልብሶችን እንገዛለን። ችግር የለም አያስፈልገንም እኮ። ችግር እንደሌለውም አውቃለሁ። እሺ እኔ የምልህ እዮብ። አቤት። ተስማምቻለሁ እዮብ። የእውነት? አዎ አብሬ ለመስራት ዝግጁ ነኝ። እውነት በጣም ደስ ብሎኛል። የስራውን ሂደት አሳያለሁ። እሺ ደግሞ በደንብ ሰርተህ በቅርቡ እንደምታኮራኝ አልጠራጠርም። እኔም ተስፋ አደርጋለሁ። በቃ ፋይሎቹ ላምጣልህ። ይቻላል። የት ነው ያደረኩት ይሄን ፋይል? እዚህ ያልነበረ እንዲያስቀመጥኩት። ይሄ ፋይልማ መጥፋት የለበትም በጭራሽ ነው። ይሄ ፋይልማ መጥፋት የለበትም በጭራሽ ነው። ህብስት ህብስት። ለምን ፋይል? ዲና አንቺ ነሽ እንዴ? ይቅርታ ህብስት መስለሽኝ እኮ ነው። ምን ጠፍቶህ ነው? እባክሽ የሆነ ወረቀት ጠፍቶብኝ ነው። ልፈልግልህ? አንቺ እንኳን አታገኘው። እሺ በቃ ወረቀቶች ልሰብስባቸው። አይተው ሂጂና ህብስት ጥሪልኝ። እሺ ዲና። አቤት። ህብስት አስቀየመችሽ አይደለም? አረ ችግር የለውም። ያው እንግዲህ ጸባይዋ ነው። ነግሬሽ የለ? በጣም ይቅርታ። እኔ አልተቀየምኳትም። ደግሞ በጣም ነው የገረመኝ። ምኑ? ይቅርታ ስለጠየቀችሽ ነው። ማ ህብስት? አዎ እንደ ነገሩ ስነግረኝ ማመን አልቻልኩም ነበር። አዎ እኔም ገረመኝ። እንደዚህ አይነት ነገር በህይወቱ አድርጋ አታውቅም። በቃ ልጠርልህ። አዎ ጥሪልኝ በቃ። ምን ነው የሚነካት? አሪፍ ኤዲት ነው ያለው። ህብስት ህብስት። ምን ፈለግሽ? እዮብ ይፈልግሽ። እና አንቺ ምን ቤለሽ? እዮብ ጥረት ብሎኝ ነው። መጀመሪያ ስርዓት ተማሪ። ምን አጠፋው? ወደዚህ ክፍል እንዴት ነው የገባሽው? ማለት የጠየቁሽን መልሽልኝ። በእግሬ። መቼም እንደባብ በደረትሽ አትሳቢ። ምን አድርገሽ ነው የገባሽው? ሴትዮ በሩ ምን አድርገሽ ነው የገባሽው? ከፍቼው። እና ምንም ስህተት አልሰራሽም? ሰርቻለሁ እኮ። ምን? እኔ እንጃ። ሳታውቂ ነው ሰርቻለሁ የምትይው? አንቺ ካልሽ ሰርቼ ይሆናል ብዬ እኮ ነው። የሰው ክፍል ሳይንኳኳ አይገባም። እሺ አስተካክዩ። እሺ። እና ቢልት እያመሻል። እሺ እኮ ነው ያልኩት። ምን ሆነ ነው? ምን? ቅድም አይደል እንዲያስጠራሽ? እስካሁን ምን እያደረግሽ ነበር? ከዲና ጋር ስለ አንዳንድ ነገር እያወራን ነበር። ስለምን? እህትማማቾች መሆን እንደምንችል እየነገርኳት ነበር። ጥሩ አድርገሻል። በጣም አሪፍ ለውጥ ነው። አዎ የሰራተኝነት ስሜት እንዳይሰማት አስቤ እኮ ነው። ጎበዝ ልጅ። አንተ ግን ለምንድን ነው የፈለግከኝ? እንትን እባክሽ ፋይል ጠፍቶብኝ ነው። የቱ ፋይል? የዚህ ዓመት ሪፖርት የያዘው ፋይል የት እንዳደረኩት ግራ ገባኝ። በደንብ ፈለግከው? አዎ ሁሉም ቦታ ፈለግኩት፣ አጣሁት። እስኪ አንቺ ሞክሪ። የት ሄዶ ነው? ቆይ አላውቅም። ወዴት ነው የምትሄጂው? መጣ አንዴ። የት አደረኩት ይባላለሁ።
እዚሁ ቤት ነው ያስቀመጥኩት። ያ ምንድን ነው? ፋይል ራሱ የት አገኘሽው? አስቀምጪ ብለህ ነበር እኮ። እንዴት እኮ እንደምወድሽ እንዴት እንዳስጨነቀኝ በጣም አመሰግናለሁ። እስኪ ያው ምንድን ነው ይህ? እንግዲህ ያልኩህ ፋይል ነው። ምንድን ነው ወንድሜ? አላዶር እንግዲህ ከዚህ በኋላ የስራ ባልደረባችሁ ይሆናል። አልገባኝም። ያው ፋይል ተቆጣጣሪ አድርጌዋለሁ። እየቀለድክ ነው? የምሬን ነው። ምን ሆነ ነው? ይህ እኮ ጥንቃቄ የሚፈልግ ስራ ነው እኮ። ለዛ እኮ ነው ይህንን ኃላፊነት ለአላዶር የሰጠሁት። ፈጣሪ ሆይ ከዚህ በላይ የወንድሜን እብደት እንዳታሳየኝ። ዝም በይ። እያረክ ያለው ነገር ይታወቃል። ህብስት፣ ከዚህ በላይ መስመርሽን ባታልፊ ጥሩ ነው። እኔ ህፃን ልጅ አይደለም። የማረገውን እያንዳንዱን ነገር አውቃለሁ። ገባሽ? እሺ ጥሩ። እና አላዶር እንደነገርኩ የፋይል ጥንቃቄ ይፈልጋል። እሺ ወይ ይቅርብኝ እንዴ? ከዚህ በኋላ ወደ ኋላ መመለስ የለም። ሁሉም ነገር አውርተን ጨርሰናል።